ሚስት አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። ታሪኩ ምንድን ነው ከተባለ ላስረዳሽ። ሰማሻል? ኦኬ። እናታችን ኸዲጃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አንድ አገልጋይ ነበራት። ይህም አገልጋይ ማን ይባላል? ዘይድ ብኑ ሐሪታ ይባላል። ይህ ዘይድ ብኑ ሐሪታ የሚባል የእናታችን ኸዲጃ አገልጋይ የነበረው ለነቢዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ሰጠቻቸው። ይህ የኔ አገልጋይ ለአንተ አገልጋይ የሆነህ እንካ ሰጥቻለሁኝ አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ግን ያን ሰው እንደ ባሪያ አያዩትም ነበር። ጭራሽ ያበሉታል፣ ያጠጡታል፣ በቃ ሁሉ ይንከባከቡታል። አያቸው። ይህ ነቢይ ከመሆናቸው በፊት የነበረ መልካምነታቸው ነው። ነቢይ ከመሆናቸው በፊት ነው ይሄ ታሪክ የሚገርማቸው። የአካባቢው ሰዎች የሙሐመድ ልጅ ነው ብለው እስኪያምኑ ድረስ መልካምነትን አሳዩት ለዚህ ለባሪያ። ግን ባሪያን የዛኔ ምን ያደርጉ ነበር ሰዎች? አለቃው ምን ያደርጋል? ይሄን ባሪያ ሂደህ ቀኑን ሙሉ ሰርተህ ብር አምጣ ይለዋል። ያ ባሪያ ቀኑን ሙሉ ሰርቶ ብር ያመጣል፣ አለቃው ይቀበላል፣ ያን ይበላል። ያን ማድረግ ይችሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ያን ግን አላደረጉም። እርሳቸው ምን ያደረጉ? ጭራሽ እንደ ባሪያ አላዩትም። ልክ እንደ ልጆቻቸው ከዛ አይለዩትም ነበር፣ ይንከባከቡታል። የሚበልጡት በ10 ዓመት ነው፣ ተቀራራቢ ናቸው ሁላ። ግን ባሪያ አድርገው አያዩትም ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ظن أهل مكة أن زيد ابن النبي صلى الله عليه وسلم የመካ ነዋሪዎች ዘይድማ የሙሐመድ ልጅ ነው ብለው እስኪያስቡ ድረስ ይሄን መልካምነት አሳዩት። ከዚያ በኋላ አደገ፣ ወጣት ሆነ። ይሄ ሰውዬ ዳሩት ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው። ከዳሩት በኋላ ያችን ዘይነብ ብንት ጀሕሽ የምትባል ሴት ዳሩት። ከዚያ በኋላ ይሄ ሰውዬ ፈታት። በፈታት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንዲያገቧት ከአላህ ዘንድ ትዕዛዝ መጣ። ለምን? ዓላማው ምንድን ነው? ትልቅ ዓላማ አለ ከበስተጀርባ። አንደኛ የምትረጀው አሁን እዚህ ልጃቸው አይደለም። ገብቶሻል አይደለ? ምንም ዝምድናም የላቸውም ነው። ያ ነው። ሁለተኛ ነገር ምንድን ነው? አላህ ያዘዘበት ለምንድን ነው? እርሱን እንዳገባ ያቸው የፈታትን እሱ የፈታትን። በዚያን ጊዜ ምን ተብሎ ይታመን ነበር? አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታ ያቺ ሴት ለአለቃው አትገባም፣ ነውር ነች ብለው ያምኑ ነበር። አንዴ ባሪያ አግብቶ የፈታትን ሴት ለአለቃ አትገባም በፍጹም። ይህንን አመለካከት በሴቶች ላይ የነበረውን ዘግናኝ የሆነ ፍርድ ባሪያ ከሆነ ያገባት በፍጹም አለቃ ሊያገባት አይችልም የሚለውን አመለካከታቸውን አላህ ሊሰብርባቸው ፈለገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተግባር ሂደህ አንተ ይህንን አመለካከት በሴቶች ላይ ሰብረህ አሳያቸው፣ ሂድ አግባ፣ ባሪያ አግብቶ ይፈታታል ብሎ አዘዛቸው። ከእያንዳንዱ ሚስቶቻቸው በስተጀርባ ትልቅ የአምላክ ጥበብ አለ። ይህን ማስረጃ ብትሉ በሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ይናገራል። يقول الله سبحانه وتعالى وإذ تقول للذي أنعم الله عليه وأنعمت عليه أمسك عليك زوجك واتق الله وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه فلما قضى زيد منها وطرا زوجناكها لكي لا يكون على المؤمنين حرج في أزواج أدعيائهم إذا قضوا منهن وطرا وكان أمر الله مفعولا ወዲያው ወረድ ብሎ ደግሞ ዘይድም እርሷን ጉዳዩን ከፈጸመ ከፈታት በኋላ አንተን እንድታገባ አዘዝኩህ እያለ ስሙን እየጠራ ዘይድን አላህ በቁርአን ላይ ተናገረ። ወዲያው ወረድ ብሎ ልጁ ነው ብለው የቀጠፉባቸውን ሰዎች መልስ ሰጣቸው። ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም፣ ሙሐመድ ከእናንተ ከወንዶቻችሁ የአንዳችሁም አባት አይደለም ብሎ አላህ ራሱ ነው መልስ የሰጠላቸው። በፍጹም የልጁ ሚስት አላገባም ብሎ አላህ ራሱ ነው የመለሰው። ባሪያው እንጂ ሌላ አይደለም፣ ልጁ አይደለም ብሎ መለሰላቸው። ገርማ ነቢያችን ሰለላሁ ዐለይሂ ወሰለም በተወረፉ ቁጥር አይመልስም ነበር፣ በተዘለፉ ቁጥር መልስ አይሰጥም ነበር። አላህ ራሱ እስኪናገርላቸው ይጠብቁ ነበር። ይሄ በጣም የሚደንቀኝ ባህሪያቸው ነው። ሙሉ ቁርአንን ካስተዋላችሁ ሁሉም ነቢያት ሲሰደቡ ራሳቸውን ዞር ብለው ወዲያው መልስ ይሰጡ ነበር። ሐቅ አላቸው የመመለስ። ተሳስተዋል እያልኩኝ አይደለም። ነገር ግን የነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚገርመኝ አይታችሁ ከሆነ እብድ አሏቸው። ወማ ሳሒቡኩም ቢመጅኑን ብሎ አላህ ነው የመለሰላቸው። ይህ ጓደኛችሁ እብድ አይደለም በፍጹም። ማ ضل ሳሒቡኩም ወማ ገዋ እያለ የመለስላቸው። ሳሒር አሏቸው፣ ወማ ሁወ ቢቀውሊ ሳሒር። ካሂን ወማ ሁወ ቢቀውሊ ካሂን። ሻዒር አሏቸው፣ ወማ ሁወ ቢቀውሊ ሻዒር። እያንዳንዱ ዘለፋዎችን የሚመልስላቸው እርሱ ካልሆነ በስተቀር
ራሳቸው ዞር ብለው ለሰዎች ክፉ ቃል የሆነ መልስ አይሰጡም ነበር። وهذا من تمام خلقه عليه الصلاة والسلام من ብሎን የገለጻቸው وإنك لعلى خلق عظيم ያለ ይናገራል። አይ ነው فلما قضى زيد منها وطرا زوجناكها لكي لا الو ይሄን ነገር ሰላም አለይኩም ወሱ አልጨረስኩም እኮ ታዲያ ቁርአን ሱራ 33 34 ታደርገዋለህ። ምን አልሽኝ? አይወልሽ ላዛ የሚለው ልጅ አንዴ ፎሎ አድርጉት። ገና እንትን አለኝ ገስት ላይ ያለ ሰው ገና ተቀል ሱራ እየተሰማው ነው። መስመር እንዲ ስላለኝ ነው። እሺ ታዲያ እሱን አላገቧትም ካልክ ሱራ 33 37 ምን ማለት ነው? ማስረዳት ትችላለህ? አላገባትም አላልኩም እኮ ልጁ አይደለም ነው ያ ሰውዬ ልጁ አይደለም። ልጁማ አይደለም። አው ግን አግብተዋታል አይደል? ነብይ መሐመድ አግብተዋታል። ለምን ምንድነው ችግሩ? የልጁ ሚስት አግብተዋል ነበር እኮ ከሚስቱ ጋር ለምን አፋቶ እሱን አገባት? አፋቶ አገባት በፈታትም ጊዜ ነው የሚለው። ምን አልከኝ? ሐዲስ ላይ አለ ገና ቤቷ ሲሄድ ልንገርህ፣ ሐዲስ ላይ አለ ወንድሜ፣ አንዴ ልንገርህ እነግርሃለሁ። ሐዲስ ላይ ያለው ታሪኩን ወደ መክፈት አልችልም፣ ግን እነግርሃለሁ። ቁጥሩ ቤቷ እንደሄደ እና እንደወደዳት ነቢ መሐመድን እንደወደዳት እና ባሏ እንደነገረችው ይነግራል ታሪኩ። ልንገርህ፣ ቁጥሩን አመጣልሃለሁ። ሐዲስ የለም ነው የምትለው አንተ? የለም በፈታት ጊዜ ነው የሚለው እንደውም እንጂ ቤቷ ሄዶ እንደወደዳት ባመጣልህስ። ቤቷ ሄዶ ነቢ መሐመድን በጣም አደነቃት እንዳደነቃትና በኋላ ባሏ እንደነገረችው አንድ ልንገርህ፣ ታሪኩን ልንገርህ። ሐዲስ ላይ አለ ብለሽና ላምጪ። ሐዲስ ላይ እንዳፋታ አመጣልሃለሁ፣ ግን ታሪኩን ልንገርህና ይሄ የሚል የለም ካልኩኝ አመጣዋለሁ። ነግሪናለሽ፣ ንገሪን። ሐዲስ የቱ ጋር ነው ያለው? ኦኬ ቆይ ላምጣልህ። ያለ እሺ ጥያቄ አለ። ቀጥል። ያገላችሁ እሺ። ላዛ የሚለውን ልጅ ላዛ ነው ጥያቄኔ ቅድም ስለመለስክልኝ ላመሰግንህ ነው። ድንገት ነበር ያወጣኸኝ። አይሽ ነው እና አሁን ሌላ ጥያቄ አለ ደግሞ። አሁን ጥያቄ ምንድን ነው? ሐዲስና ቁርአን አንድ ቦታ ላይ እንትን ማለት ነው ሲጋጭብኝ ማለት ነው። እሺ መቀበል ያለብኝ የትኛው ነው? ቁርአን እና ሷሂህ ሐዲስ የሚጋጭ የለም ወንድማችን። ካልገባህ እዚህ ጋር ያልገባኝምና እሺ አሁን ለምሳሌ በቁርአን በሃይማኖት ማስገደድ የለም ይላል። ከዛ እንደገና በሳሂህ ሐዲስ ደግሞ አንዳንድ ክርስቲያኖች ያሳዩኝ እምነቱን የቀየረ ግደሉት የሚል ሐዲስ ያሳዩኛል። አሁን ይሄ ሁለቱም ተጋጨ ማለት አይደለም? አይ ተጋጨ ይባላል ወንድማችን። ተጋጨ አይደለም። ከዛ እንደገና ማስረዳኝ ደግሞ አንዳንድ ክርስቲያኖች ዛሬ አልገባኝም። ማስረዳኝ እሺ አስረዱኝ። እሺ ማንኛውም ሱረቱል በቀራ ላይ ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ቀድ ተበየነ ሩሽዱ ሚነል ገይ፣ ቅኑ መንገድ ከጠማማው መንገድ በእርግጥም ተገለጸ ይላል። መን በደለ ዲነሁ ፈቅትሉሁ የሚለው ለማለት ፈልገህ ነው አይደል? እዚያ ጋር ሃይማኖትን የቀየረ ግደሉት የሚለውና አዎ እሱ ደግሞ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ለማለት እንደሆነ ገልጸውት لا يحل دم امرئ مسلم إلا بإحدى ثلاث: الثيب الزاني، النفس بالنفس، التارك لدينه، المفارق للجماعة. ሃይማኖቱን ለቆ የወጣ ካሉ በኋላ ዝም አላሉ። ሃይማኖቱን ለቆ በመውጣቱ ብቻ ቢገደል ኑሮ ሌላ ባህሪ ባላስከተሉ ነበር። ቀጥለው ምን አሉ? አልሙፋሪቁ ሊልጀማዓ፣ ሙስሊሞችን አንድነት የተለየና መልሶ እንደገና እነርሱን ለመበታተን የሚዋጋ ከሆነ ነው። የኢብራሂም አነኸዒ ግንዛቤ ይሄ ነው። አብዱላህ ብን መስዑድ ታላቅ ተማሪው ነው። ላ ዩቅተሉ ልካፊሩ ኢላ ኢዛ ካነ ሙሓሪበን፣ መልሶ እንደገና ሊዋጋ የሚችል ካልሆነ በስተቀር ይህን ሰውዬ መዋጋት አይቻልም።
ስለዚህ መልሶ እንደገና ሙስሊሞችን ለመዋጋት ጦር ያነሳ ከሆነ የዛኔ ነው። አይ እሺ ጥያቄ ተመልሰልኝ። አይ ይኸው ላዛ እንትን አለ ባለኝ ምናምን ብለሃል አይደለ? ምንድን ሰላም አለይኩም። ወአለይኩም ሰላም። ምን አልከኝ? ሀይቢ ቤቴ ባለኝ ምናምን ብለህ ባለፈው አናግረኸኛል አይደል? ዩቲዩብ ቻናል ፕሮፋይል ላይ አለ። አሪፍ አድርገን ሪከርድ እየቀዳን ነው። ኢንሻአላህ ፎሎ ሰብስክራይብ አድርጉ። አይ ፎሎ አድርጉት። እሺ ሰብስክራይብ አድርጉለት። ጽፈን እየገባችሁ እሺ ሰላም በቲክቶክ አስገባኝ ብዬ ካላስገባኸኝም ሻሃዳ መያዝ ፈልጌ ነበር። እሺ አሁን በዋትሳፕ ይዛፍሽልኛለሽ ውልጅ 5 ቁጥርን ጻፊ። እሺ ሌሎቻችሁ እንዳትጽፉ 5 ቁጥርን ጻፊ አስገባት። ሌሎቻችሁ እንዳትጽፉ እሺ። ኦኬ ያውና ልጆች ኮፒ ሊንክ አድርጉ። አሁን ተስተካክሏል ይመስለኛል እና ሰው ማስገባ ይመስለኛል። መልሶ እንደገና ከገቡ በኋላ ይታየኛል። ሰላም እሺ ሌሎቻችሁን ጻፉ። ليش كتبتم؟ السلام عليكم. ኮሜንቱን አትዝጉ አንድ ጊዜ። ወአለይኩም ሰላም። ኮሜንቱን ክፈቱት አድሚኖች። ሌሎቻችሁ አትጻፉ። ሻሃዳ መያዝ ልጅ 5 ቁጥርን ጻፍ። በዋትስአፕ ይጻፍ። እሺ ጥያቄ የላችሁ? በቃ መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አየሁ ወንድሜ ልኬልሃለሁ። ምን ልኬልሃለሁ ነው? አውጭና አሳየን። እንከ የላኩልህ ነው። ያው ሳሂህ ሙስሊም ቡክ 8 ማውጣት ትችላለሽ? ስለማልችል እንጂ አለኝ እኮ እዚህ ስክሪንሻት አለኝ፣ ግን አልችልም መሰለኝ። ለምን አትችልም? ልሞክረው እስኪ ካሜራ ከሰራልኝ። አልችልም ካሜራ። ችግር የለውም። እኔ እሺ እንትን ያለውን እስኪ አስቀምጪው። ሰሂህ ሙስሊም ቁጥር ስንት ነው ያልሽው? ቡክ 8 ይላል። ቡክ 8 ቡክ 8 ምንድን ነው ልጄ? ሰሂህ ሙስሊም ቁጥር ስንት ላይ ያለ ሐዲስ ነው? ቡክ 8 ነው የሚለው። ግን ቆይስ በሌላ ልግባ ታስገባኛለህ? ላሳይ። በሌላ አካውንቴ ልክፈትልህ። እሺ በሌላ ልምጣሽ። ጽላለት የሚለውን አስገባኝ። ይገባል። አስገባት። አድሚኖች አስገባት። እሺ ልጅቱ ብቻ ትጻፍ። ሻሃዳ መያዝ የምትፈልጊው ልጅሽ አሁን 9 ቁጥርን ጻፊ። ሌሎቻቸው እንዳትጽፉ እሺ። 9 ቁጥርን ትጻፍ።
ሰላም አለይኩም መጠየቅ እችላለሁ? ወአለይኩም ሰላም። እኔ ሙስሊም ነኝ አልሐምዱሊላህ። ወላኪን እንትን ባራ ለምንድን ነው ሰኞና ሐሙስ የምንጾመው? አንዳንድ ሙስሊም ያልሆኑ ሲጠይቁን በቃ እንትን እንዲሆን ብቻ ነው ለውቀት። ነቢዩ ሰለላሁ ዐለይሂ ወሰለም ስለጾሙት ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸው በቁርአን ላይ ወተቢዑሁ ይለናል። ለዓለኩም ተህተዱን ተከተሉት እርሱን ይለናል። አላህ ያዘዛቸውን ትእዛዝ እርሳቸውን ተከትለን ደግሞ እናደርጋለን። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ይሄ ነው አምልኮ ማለት። ልክ ነቢያቶች አዘው ትውልዶቻቸው ትእዛዝን ሲፈጽሙ እንደነበር ልክ እንዲሁ ደግሞ እኛም የእርሳቸውን ትእዛዝ እንፈጽማለን ማለት ነው። እርሳቸው የሰሩትን እንፈጽማለን። ለዚህ ነው ሐዲስ ላይ ተናግረዋል ወይ አዘዋል ወይ ከተባለ አዎ አዘዋል። ማስረጃ አለው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለት? ካነ ነቢ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውም ልኢትነይን ወየውም ልኸሚስ። ነቢ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር አለች። ራሳቸውም ሲናገሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቱዕረዱ ልአዕማል የውም ልኢትነይን ወየውም ልኸሚስ ፈኡሒቡ አን ተዕረض ዐመሊ ወአነ ሳኢም አሉ። ዘወትር ሰኞና ሐሙስ የሰው ልጆች ስራ ወደ አላህ ዘንድ ይቀረባል። የኔ ስራ ደግሞ ጾመኛ ሆኜ እንዲቀርብልኝ ይፈልጋለሁ እንጂና ሰኞና ሐሙስን እጾማቸዋለሁ ብለው ተናገሩ። ራሳቸው ቃል በቃል እነዚህን ሲጾሟቸው እንደነበር ገልጸዋል። እናታችን አይሻን ገልጻለች። እሺ ሹክራን። እሺ ጨረሳችሁ? ጨረሳችሁ? ጥያቄ ነበረኝ። አይሰማም? ጥያቄ ያለ አንድ ጥያቄ ነበረኝ። እሺ በቃ መልካም ጊዜ ያላችሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት ቢስተካከል ኮፒ ሊንክ አድርጉ። እሺ እየገባችሁ ምናምን ኮፒ ሊንክ አድርጉ።